አሜን። እፍዬ ተባረክ። በጣም ኤርሚን ምህረት አድርገንለታል። በፍጹም የሚችልበት ሁኔታ ላይ ስላልሆነ ነው፣ ግን ስለተገኘ ራሱ በጣም ደስተኞች ነን። የዚህ ፕሮግራም ዓላማ ግልጽ እንዲሆንላችሁ የወንጌላውያን አማኞች አንድ የሚያደርጋቸው ነገር የላቸውም እና ይህንን ነገር በስፋት በሶሻል ሚዲያው በማህበራዊ ሚዲያ ምህዳር ላይ ሲባል ስላለ አይ ኖ እኛ አንድ የሚያደርገን ኦፊሴላዊ የሆነ ዶክመንት አለን። በኢትዮጵያ ደረጃ በዓለም አቀፍ ተውት፣ በኢትዮጵያ ደረጃ አንድን ሰው ወንጌላዊ አማኝ ነው የሚያስብለው የሲሪየስ የሆነ ቴዎሎጂካል የሆነ በደንብ የተጠና በደንብ ውይይት የተደረገበት ስምምነት የተደረገበት ዶክመንት አለ እና ያንን ነገር እኛ ማታ ተገናኝተን ይህንን እናውጣው ይህን አስገባው ተባብለን ሳይሆን ኦፊሴላዊ ዶክመንት መሆኑን አጣርተን ለሁሉም ሰው የነገር ግልጽ እንዲሆን ከትላንት ወዲያ የሆነ ነገር አይደለም። ግን ጥያቄው እየተነሳ ስላለ ኦኬ ሌጂቲሜት የሆነ ጥያቄ ሲነሳ ሲሪየስ የሆነ መልስ ያስፈልገዋል እና እንዲረዳችሁ ለእናንተም ምንድነው የሚያምኑት የሚለው ነገር የማታውቁ በቅንነት የምታነሱ ጥያቄውን በቅንነት ለመመለስ ደግሞ በቅንነትም ባልሆነ መንገድ የሚያነሳ ሰው ካለ እያወቀ አይ ይሄ ዶክመንት አለ እና አማኞችም ይህንን ነገር አታውቁም በሚል አይደለም፣ ግን ለመረጃ እንዲሆን አንድ ሴንትራል በሆነ ቦታ ላይ ተቀምጦ ያ ነገር ሰዎች ሁሉ እንዲያገኙት ነው። ቅዱሳን አምሹር በጣም ዶክተር ብዙ ነገር ነግረዋቸዋል። ይሄ አሁን የምናነብላችሁ ያው አዲስ ነገር አይደለም። አንደኛ እሱን አሁን አዲስ ነገር ሳይሆን ለዘመናት የኖረ ነው። እንደገና ደግሞ ያው የኛ ደግሞ አቋም አይደለም፣ እዚህ የመጣ ነው። የአራታችን አቋም አይደለም። እኛ ኢንክሉድ እኛን የሚጨምር ነው እንጂ የኛ የአራታችን ብቻ አቋም ሳይሆን የጠቅላላ የወንጌል አማኞች ጠቅላላ አቋም ነው፣ የእምነት አቋም ማለት ነው። እና ከዚህ በፊት ስል እንደነበረው አንድ ሰው የወንጌል አማኝ ነው ሲባል ዝም ብለው በመልክ ረጃጅም ወይ አጫጭር ወይ ጠይም ሰዎች ተመራርጠው የተሰበሰቡበት ያው እድር ወይ ማህበር አይደለም። እንደምታውቁት መሰረታዊ በሆነ የክርስትና አስተምሮ የተስማሙ በክርስቶስ ኢየሱስ አምነው የዳኑ ኮሚኒቲ ስብስብ ነው። ይህ ህብረት ደግሞ አንድ የሚያደርገው መሰረታዊ ወይም ደግሞ ኢሴንሻል ዶክትሪን ያለው ነው። ይሄ ለዘመናት ሲጠቀሙበት የኖረው ነው አባቶቻችን። አሁንም በእኛም ዘመን የቀጠለ ነው፣ ወደፊትም የሚቀጥል ነው እና አሁን የምናነብላችሁ እንደዛ እኛ የጻፍነው ወይ እኛ ክሬት ያደረግነው አድርጋችሁ እንዳትስቡ። ይሄ ጠቅላላ የኢትዮጵያ ወንጌል አማኞችን በሙሉ የሚወክል ነው ማለት ነው እና አንድ ሰው የወንጌል አማኝ የሚባለው አሁን የሚነበበውን ሲያምን ነው፣ ካመነ ነው የወንጌል አማኝ የሚባለው ማለት ነው። ግዴታ ነው ማለት ነው። የእምነት አማድ እምነቶች የኢትዮጵያ ወንጌላውያን ቤተ ክርስቲያናት የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈ የመጀመሪያይቱ የሐዋርያት ቤተ ክርስቲያን እምነት ነው። ስለዚህም የወንጌል አማኞች ጥንታውያኑን ታሪካውያኑን የቤተ ክርስቲያን ጉባኤያት ያወጧቸውን የሃይማኖት የሐዋርያት የኒቂያ የአትናቴዎስ የኬልቄዶን የእምነት መግለጫዎችን ተቀብለው በየዘመኑ የተነሱ ተሐድሷውያን ወደ ቀደመው መጽሐፍ ቅዱሳዊ እምነትና አስተምሮ ለመመለስ ያደረጉትን ጥረቶች አካተው የቆሙ ናቸው። በዚህም መሰረት የኢትዮጵያ ወንጌላውያን ቤተክርስቲያናት አምስቱ ብቻዎችን በመባል የሚታወቁትን መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ በጸጋ ብቻ፣ በእምነት ብቻ እና ለእግዚአብሔር ክብር ብቻ እንዲሁም ከነሱ ጋር የሚጠቀስ የአማኞች ሁሉ ክህነት የተባለውን አስተምሮ ይቀበላሉ። ከዚህ በታች የተዘረዘሩት የወንጌል አማኞች ዋና ዋና የእምነት ምሰሶች መሰረታዊያን በመሆናቸው ወሳኞችና አበይት አስተምሮ ናቸው። አዕማድ 1 መጽሐፍ ቅዱስ ቃል እግዚአብሔር። የኢትዮጵያ ወንጌላውያን አብያተ ክርስቲያናት 66ቱን የብሉይ ኪዳንና የአዲስ ኪዳን መጽሐፍ የያዘውን መጽሐፍ ቅዱስ የእግዚአብሔር እስትንፋሳዊ ቃል የአማኞች የእምነታቸውና የምግባራቸው ዋና መመሪያና
የመጨረሻ ባለስልጣን እንዲሁም ማዕከል እንደሆነ ያምናሉ። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የእግዚአብሔር መገለጥ ነው። በቅዱሳን ሰዎች አማካኝነት የተጻፈ ቢሆንም በመንፈስ ቅዱስ መሪነትና ተቆጣጣሪነት የተጻፈ ነው። ስለዚህም በውስጡ የተካተቱት እርስ በርሳቸው የተያያዙ የሚቀባበሉ ሁለቱም ኪዳናት የሚያስተምሩት ትምህርት ስህተት አልባ የማይሻር ነው። መጽሐፍ ቅዱስ ከሰው አእምሮ እውቀትና አመክንዮ ችሎታ በላይ ከግለሰቦች ገጠመኞችና ልምምዶች በላይ እንዲሁም ከቤተ ክርስቲያን ወግና ልምድ በላይ የላቀ ስልጣን ያለው ሊቀነስ ወይም ሊጨመርበት ያልተፈቀደ ቤተ ክርስቲያንን በእውነት ስልጣን የሚመራ ቃል ነው። ይቅርታ ደግሜ ላንብበው። እንዲሁም ከቤተ ክርስቲያን ወግና ልምድ በላይ የላቀ ስልጣን ያለው ሊቀነስ ወይም ሊጨመር ያልተፈቀደ ቤተ ክርስቲያንን በእውነት ስልጣን የሚመራ ቃል ነው። በቤተ ክርስቲያን የታሪክ ሂደት ልዩ ልዩ ትርጓሜ ወይም የስነ አፈታት መስመሮች ቢከሰቱም እውነተኛ ያተረጓጎም ሂደት የመጽሐፍ ቅዱስ ክፍል የተጻፈበትን አውድ ያገናዘበ ከአሁን ዘመን ጋር ያለውን ተዛምዶ ያጤነና በመንፈስ ቅዱስ አብርሆት የሚደገፍ መሆን እንዳለበት ኢትዮጵያ ወንጌል አማኞች ያምናሉ። ለዚህም መጽሐፍ ቅዱሳዊ ክፍሎች ምሳሌ 30 ቁጥር 6፣ ሉቃስ 4 18 እስከ 2፣ አንደኛ ጢሞቴዎስ ምዕራፍ 5 18፣ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እስከ 21፣ ሁለተኛ ጴጥሮስ ምዕራፍ 3 ከ15 እስከ 16፣ ዕብራውያን ምዕራፍ 1 ከ1 እስከ 2፣ ዕብራውያን ምዕራፍ 4 ቁጥር 12፣ ራእይ ምዕራፍ 22 ከ18 እስከ 19። ሁለተኛ እግዚአብሔር አሃዱ ወስሉስ አምላክ። የኢትዮጵያ ወንጌላውያን ቤተ ክርስቲያናት በሶስት አካላት የሚኖር አንድ አምላክ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ያምናሉ። መጽሐፍ ቅዱስ መሰረቱ በሆነ ርዕቱ ክርስትና የሚስጥረ ሥላሴ አስተምሮ መሰረት እግዚአብሔር አንድ ነው። ከዘላለም ጀምሮ አብ፣ ወልድና መንፈስ ቅዱስ ተብለው የሚጠሩ ሶስት አካላት ይኖራሉ። እያንዳንዱ የሥላሴ አካል ፍጹም አምላክ ነው። እግዚአብሔር በሶስት አካል ይኖራል ስንል ሶስት አማልክት ወይም መለኮቶች አሉ ማለት አይደለም። ሶስት የሚለው ቃል ስምን፣ ግብርን፣ አካልን የሚያመለክት ሲሆን አንድ የሚለው ቃል ደግሞ ባህሪ፣ መለኮትና ህልውናን ያመለክታል። ስለዚህም የወንጌላውያን ቤተ ክርስቲያናት በአሃዱ ወስሉስ አምላክ በሥላሴ ያምናሉ። ዘፍጥረት ምዕራፍ 1 ቁጥር 26፣ ዘዳግም ምዕራፍ 4 35፣ ዘዳግም 6 4፣ አንደኛ ዜና ምዕራፍ 17 ቁጥር 20፣ ማቴዎስ ምዕራፍ 3 ቁጥር 16፣ ማቴዎስ 28 19፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14፣ አንደኛ ጢሞቴዎስ 1 12። እግዚአብሔር አብ። የኢትዮጵያን አብያተ ክርስቲያናት ህብረት እግዚአብሔር አብ የሁሉ ፈጣሪ፣ ዕውቀቱና ችሎታው የማይወሰን፣ በፈቃዱ ሁሉን የሚመራ፣ በሰማይና በምድር የወደደውን የሚያደርግ፣ ከልካይም ፈቃጅም የሌለው ልዑል አምላክ እንደሆነ ማንም ሊቀርበው በማይችል ብርሃንና በፍጹም ቅድስና የሚኖር ፍቅር የተሞላ ታማኝ መሐሪ አምላክ እንዲሁም ዘላለማዊ መሆኑን ዓለምን ለማዳን አንድ ልጁን ወደ ዓለም የላከ አዳኝ እንደሆነ ያምናሉ። መዝሙር 24 1፣ ኢሳይያስ 45 ከ5 እስከ 10፣ ዳንኤል ምዕራፍ 4 35፣ ማቴዎስ 10 29፣ ዮሐንስ ምዕራፍ 1 ቁጥር 18፣ ዮሐንስ 3 16፣ ሐዋርያት ሥራ ምዕራፍ 3 ቁጥር 25 እስከ 26፣ ሐዋርያት ሥራ ምዕራፍ 17 26፣ አንደኛ ጢሞቴዎስ ምዕራፍ 6 15 እስከ 16፣ ኤፌሶን ምዕራፍ 1 ቁጥር 1፣ አንደኛ ዮሐንስ ምዕራፍ 1 ቁጥር 18። እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ። የወንጌላውያን አብያተ ክርስቲያናት ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ አንድያ ልጅ ከአብ ጋር ለዘላለም የኖረ አምላክ፣ ዓለም በእርሱ በኩል የተፈጠረ፣ በመንፈስ ቅዱስ አማካኝነት በሥጋ ከድንግል ማርያም የተወለደ ፍጹም አምላክና ፍጹም ሰው ሆኖ መለኮቱና ትስበቱ ሳይዋዋጡና ሳይከፋፈሉ ሁለቱ ባህሪያት በአንድ አምላክ የያዘ
በምድር ላይ ያለ ኃጢአት የኖረ ወንጌልን የሰበከ ድውያንን የፈወሰ ሙታንን እያስነሳ በጎ ስራ እያደረገ የተመላለሰ በእግዚአብሔርና በሰው መካከል መካከለኛ የሆነ ስለ ሰው ልጆች ኃጢአት ቤዛ ሆኖ በመስቀል ላይ የሞተ በሶስተኛውም ቀን በኃይል በክብር ከሙታን የተነሳ ወደ ሰማይም በክብር ያደረገ በአባቱም ቀኝ ተቀምጦ ስለኛ የሚማልድ በሕያዋንና በሙታን ላይ ሊፈርድ በመላእክት ታጅቦ በክብር በግርማ ወደ ምድር ተመልሶ የሚመጣ እንደሆነ ያምናሉ። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እስከ 21፣ ሉቃስ ወንጌል ምዕራፍ 2 5 እስከ 7፣ ሉቃስ ወንጌል ምዕራፍ 3 ቁጥር 16፣ ዮሐንስ ወንጌል ምዕራፍ 1 ከ14 እስከ 18፣ ዮሐንስ ወንጌል ምዕራፍ 6 ከ68 እስከ 69፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 58፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30፣ ቆላሲያስ ምዕራፍ 1 ከ1 እስከ 4፣ ቆላሲያስ ምዕራፍ 3 ቁጥር 1፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5፣ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16፣ አንደኛ ዮሐንስ ምዕራፍ 1 ከ1 እስከ 3፣ ዕብራውያን ምዕራፍ 13 ቁጥር 18 ቁጥር 8 ሶሪ ይቅርታ። እግዚአብሔር መንፈስ ቅዱስ የኢትዮጵያ ወንጌላውያን ቤተ ክርስቲያናት እግዚአብሔር መንፈስ ቅዱስ ከአብና ከወልድ ጋር የተካከለ አምላክ መሆኑን በሁሉ ቦታ የሚገኝ ፈጣሪ መሆኑን አማኞችን ወደ እውነት ሁሉ የሚመራ የሚያጽናና እንደ ፈቃዱም የጸጋ ስጦታዎችን ለምዕመናን የሚሰጥ በእነዚህም ስጦታዎች አማካኝነት በሁሉ ዘመን እየሰራ ቤተ ክርስቲያንን የሚያንጽ ስለ ክርስቶስ የሚመሰክር ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ የሚወቅስ መሆኑን ያምናሉ። አማኞች በኃጢአት ሲመላለሱ መንፈስ ቅዱስ ማዘኑን፣ ስለዚህም አማኞች በሕይወት ንጽሕና እንዲኖሩ መንፈስ ቅዱስ ጸጋ እንደሚሰጣቸው ለአገልግሎታቸውም ኃይልን እየሰጠ ወደ መንፈሳዊ ሕይወት ሙላት እንደሚያሳድጋቸው ያምናሉ። ኢዮብ ምዕራፍ 33 ቁጥር 4፣ መዝሙር 139 ቁጥር 7 እስከ 10፣ ዮሐንስ ምዕራፍ 14 ከ15 እስከ 16፣ ዮሐንስ ወንጌል ምዕራፍ 15 ቁጥር 16 26 ናቲ ዮሐንስ 15 26 እሺ ዮሐንስ ምዕራፍ 14 ከ15 እስከ 16 እና ዮሐንስ 14 26 እንዲሁም ዮሐንስ 15 26 እሺ ደግሞታል ስለደገመው ነው። እሺ የሰው ማንነት ሁኔታ የኢትዮጵያ ቤተክርስቲያናት ህብረት ሰው በእግዚአብሔር አምሳል መፈጠሩን በኃጢአት መውደቁን በዚህም ምክንያት የእግዚአብሔር ቁጣና ፍርድ ያለበት በደለኛ መሆኑን የወንጌል አብያተ ክርስቲያናት ሰው በእግዚአብሔር አምሳል በመፈጠሩ አምላክ በሉዓላዊነቱ በሚያስተዳድረው ፍጥረት ውስጥ ምድርን የመጠበቅ የማልማት አደራ ኃላፊነት የተቀበለ ክቡር ፍጡር እንደሆነ ሰው በፍጥረቱ በእውቀቱና በችሎታ ውስን የሆነ መለኮትነት የሌለው መጽሐፍም እንደሚል ከእግዚአብሔር ሕይወት እስትንፋስ እየተቀበለ የሚኖር በእግዚአብሔር ላይ ተደጋፊ ፍጡር እንደሆነ ድምጽ ጠፍቷል። እያነበብኩ ነው፣ ችግር የለም። በእግዚአብሔር ላይ ተደጋፊ ፍጡር እንደሆነ ሰው ከምድር አፈር በመበጀቱና የእግዚአብሔር እስትንፋስ በውስጡ በመኖሩ ቁሳዊም መንፈሳዊ ማንነት ያለው ፍጡር መሆኑን ሰው የእግዚአብሔርን ፈቃድ ወይም ትእዛዝ ችላ በማለት የራሱን ፈቃድ በተከተለ ጊዜ በኃጢአት መውደቁና ኃጢአትም ወደ ምድር መግባቱን ከዚህም የተነሳ የሰው ልጅ ሁለንተናዊ ቀውስ፣ ጠብና መለያየት፣ በሽታና ስቃይ፣ ጭንቀትና መከራ፣ ሞትም መከሰቱን ስለዚህም የእግዚአብሔር ቁጣ ፍርድ በኃጢአት ምክንያት በሰው ልጅ ላይ እንደደረሰ ያምናሉ። ዘፍጥረት ምዕራፍ 1 ቁጥር 26 እስከ 27፣ ዘፍጥረት ምዕራፍ 2 ቁጥር 7፣ ዘፍጥረት ምዕራፍ 2 ቁጥር 21 እስከ 22፣ ዘፍጥረት ምዕራፍ 3 ቁጥር 16 እስከ 19፣ ኢዮብ ምዕራፍ 10 ቁጥር 8፣ ኢዮብ ምዕራፍ 33 ቁጥር 4፣ መዝሙር 100 ቁጥር 3፣ ኢሳይያስ 42 ቁጥር 5፣ ኢሳይያስ 45 ቁጥር 12፣ ኤርምያስ 27 ቁጥር 5፣ ሐዋርያት ሥራ ምዕራፍ 17 ከ24 እስከ 27፣ ራእይ 4 11። የሰው ልጅ ድነት መስቀለ ክርስቶስ የድነት ጎዳና። የወንጌላውያን ቤተክርስቲያናት ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ
ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናሉ። የኢትዮጵያ ቤተክርስቲያናት ህብረት የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የሰው ልጅ በራሱ ስራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምሕረት በሆኑን የክርስቶስ መስቀል የሰው ልጅ ድነት ሙሉ ለሙሉ የተከናወነበት ቦታ እንደሆነ ክርስቶስ በሞቱና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናሉ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት መስቀሉ የወንጌል ማዕከል መሆኑን የመስቀሉ መንገድ የኑሯችን መርህና ዘይቤ እንደሆነ ማለትም በመስጠት ማግኘት የሚስተናገድበት ከሁሉ ኋላ በመሆን ፊተኛ የሚኮነንበት በድካም በብርታት የሚኮንበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለብስበት የህይወት ቅኝት መሆኑን ያምናሉ። የኢትዮጵያ ወንጌላውያን ቤተክርስቲያናት ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስ ፍጥረትም እንደሚሆን ከእግዚአብሔርም ፍርድ ቁጣ ድኖ የክርስቶስ ጽድቅ እንደሚጎናጸፍ ያምናሉ። ይህም አዲስ ፍጥረት በጽድቅና በቅድስና የተቃኘ አዲስ ህይወት ዘይቤ ይከተላል። በዚህም ምክንያት መጽሐፍ እንደሚያስተምረው መንፈሱም ነፍሱም ስጋውም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ እንዲጠበቁ በተሰጠው ትእዛዝ መሰረት ሁለንተናው በቅዱስ ኑሮ የተመራ ሰው እንደሚሆን ያምናሉ። የኢትዮጵያ ወንጌላውያን ቤተክርስቲያናት እንደሚያምነው ኃጢአት አመጽ ነው። እግዚአብሔር ያለመታዘዝ ሕግን የመተላለፍ ተግባር ነው። ኃጢአት ከእግዚአብሔር ሐሳብ ፈቃድ ውጪ የመሆን ኑሮ ነው። የኃጢአት ደሞዝ ሞት ነው። የኢትዮጵያ አብያተ ክርስቲያናት ህብረት በክርስቶስ አምኖ ዳግም የተወለደ ሰው ኃጢአትን ሊያደርግ በኃጢአት ሊኖር እንደማይገባ ያምናሉ። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜ ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻ ያምናሉ። ለዚህ ኢሳይያስ ምዕራፍ 53 ከ1 እስከ 12፣ ዮሐንስ ምዕራፍ 3 ቁጥር 16፣ ሮሜ ምዕራፍ 3 ቁጥር 25፣ ሮሜ ምዕራፍ 8 ከ3 እስከ 4፣ ኤፌሶን ምዕራፍ 2 ከ5 እስከ 6፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 2፣ ቲቶ ምዕራፍ 2 ከ11 እስከ 15፣ አንደኛ ዮሐንስ ምዕራፍ 1 ከ7 እስከ 10፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 10፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 23። አማድ 5 ቤተክርስቲያን የኢትዮጵያ ወንጌላውያን ቤተክርስቲያናት ጌታ ኢየሱስ ክርስቶስ በማመን በእግዚአብሔር መንፈስ ዳግም የተወለዱ አማኞች ሁሉ በሚገኙባትና የኢየሱስ ክርስቶስ አካል በሆነች በአንዲት ቅድስት ቤተክርስቲያን ያምናሉ። ቤተክርስቲያን የሚለው ቃል ትርጉም የክርስቲያን ወገን ወይም የክርስቲያን ማህበረሰብ ማለት ሲሆን ቃሉ በቁሙ ሲወሰድ ህንፃን የሚያመለክት ቢመስልም በመጽሐፍ ቅዱስ አገላለጽ ግን ቤተክርስቲያን ማለት ማህበረ ክርስቶስ እንደሆነ ያምናሉ። የቤተክርስቲያን መስራች እና ጀማሪ ኢየሱስ ክርስቶስ እንደሆነ፣ ቤተክርስቲያን በክርስቶስ ደም የተዋጀች በመንፈስ ቅዱስ ለቤዛ ቀን የታተመች በቃሉና በመንፈስ ቅዱስ እየነጻችና እየታነጸች የምትገሰግስ ሰራዊት መሆኗን ያምናሉ። የኢትዮጵያ ወንጌላውያን ቤተክርስቲያናት ቤተክርስቲያን በክርስቶስ በተገለጠው የወንጌል እውነት ላይ የቆመች ይህንኑ የመዳን ወንጌል ለዓለም ሁሉ ልታውጅ በሕይወቷም ልትገልጸው የተጠራች ባለ ተልእኮ ማህበር እንደሆነች አገልግሎቷን በትህትና በቅንነት እንዲሁም በተገቢው ስርዓት ማከናወን እንደሚገባት ያምናሉ። ቤተክርስቲያን በመንፈስ አንድነት የምትመላለስ የጌታ እራትና ቅዱሳት ውሃ ጥምቀት በሚባሉ ቅዱስ ስርዓት አንድነቷን እየገለጸች የቤተ ክርስቲያን ራስ ከሆነው ከክርስቶስ በተቀበለችው ስልጣን ምዕመናኗን እያስተዳደረችና እየመራች በዓለም ከሚገኝ እድፍ ራሷን እየጠበቀች በጎ ምግባር እያደረገች እስከ ጌታ በጎ ምግባር እያበረታታች እስከ ጌታ ምጽአት ቀን ድረስ
በዚህ ምድር የምትቆይ የክርስቶስ አካል እንደሆነችም ያምናሉ። እንዲሁም አማኞች የአምላካቸውና የጌታቸውን የቸርነትና የበጎ ምግባር አርአያነት ተከትለው በምድር ተንሰራፍቶ ያለውን የሰው ልጅ መንፈሳዊ፣ ስነ ልቦናዊ፣ ቁሳዊና ማህበራዊ ኑሮ ስቃይ የሚካፈሉ፣ ችግሩን ለማቅለል በቅን ልቡና የራሳቸውን ድርሻ የሚወጡ ሊሆኑ እንደሚገባቸው ያምናሉ። በቅዱስ ቃሉም ስለ ስራ ትጋት የተሰጠውን መመሪያ ተቀብለው በግልም ሆነ በማህበር በህብረት ለስራ የተነቃቁ በታማኝነትና በትጋት የሚያገለግሉ ሊሆኑ እንደሚገባ ያምናሉ። የወንጌላውያን አብያተ ክርስቲያናት ህብረት ጋብቻ በተቃራኒ ጾታዎች ማለትም በተፈጥሮ በአንድ ወንድና በአንዲት ሴት መካከል የሚፈጸም ክቡር የአንድነት ኪዳን መሆኑን ተጋቢዎች በፍቅር በታማኝነት ለእግዚአብሔር ክብር በቅድስና መኖር እንደሚገባቸው ያምናሉ። ማቴዎስ ወንጌል ምዕራፍ 16 ቁጥር 18፣ ማቴዎስ ወንጌል ምዕራፍ 25 ከ34 እስከ 40፣ ሐዋርያት ሥራ ምዕራፍ 20 ቁጥር 28፣ ሮሜ ምዕራፍ 12 ቁጥር 5፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11፣ አንደኛ ቆሮንቶስ ምዕራፍ 10 ከ16 እስከ 17፣ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22፣ ገላትያ ምዕራፍ 1 ቁጥር 8፣ ገላትያ ምዕራፍ 3 ቁጥር 28 እና 12፣ ኤፌሶን 4 13፣ ያዕቆብ ምዕራፍ 2 ከ14 እስከ 17፣ ራእይ ምዕራፍ 1 ቁጥር 5። የኢትዮጵያ አብያተ ክርስቲያናት እንደሚያምኑት ቅዱሳን መላእክት መንፈሳውያን ፍጥረታት ሲሆኑ በእግዚአብሔር ፈቃድ የሚንቀሳቀሱ በምድር ላይ የእርሱን ዓላማ የሚፈጽሙ አገልጋዮች መሆናቸው በእርሱ የሚያምኑትን ቅዱሳን ሰዎችን ለማገልገል ከእግዚአብሔር ዘንድ የሚላኩ ከሰው ልጆች እውቀትና ችሎታ በላይ ኃይል የተሰጣቸው በአምላክ ፊት የሚቆሙ ፍጥረታት መሆናቸውን ያምናሉ። የወደቁ መላእክት የተባሉቱ የጨለማው ዓለም ገዢ በተባለው በመሪያቸው በዲያብሎስ ወይም በሰይጣን አለቅነት የሚንቀሳቀሱ የክፋት መንፈሳውያን ሰራዊት መሆናቸውን በክርስቶስ የሚያምኑ ሰዎች ከዚህ ጨለማ ሰራዊት ጋር በብርቱ ጦርነት ውስጥ ያሉ መሆናቸውን ስልጣን ሁሉ በሰማይና በምድር ተሰጥቶኛል ባለው በጌታችን በኢየሱስ ክርስቶስ ብርታት ድል ነሺዎች መሆናቸውን ያምናሉ። ማቴዎስ 28 ከ2 እስከ 7 እና ማቴዎስ 28 ቁጥር 18፣ ሉቃስ 9 1፣ ሉቃስ 10 ከ17 እስከ 20፣ ኤፌሶን ምዕራፍ 6 ቁጥር 10 እስከ 18፣ ቆላሲያስ ምዕራፍ 1 ቁጥር 16፣ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16፣ ዕብራውያን ምዕራፍ 1 ቁጥር 14፣ አንደኛ ጴጥሮስ ምዕራፍ 5 ከ8 እስከ 9፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 እስከ 11፣ ይሁዳ ምዕራፍ 1 ቁጥር 6፣ ያዕቆብ 4 7፣ የጌታ የኢየሱስ ክርስቶስ አዕማድ 7፣ የጌታችን የኢየሱስ ክርስቶስ ዳግም ምጽአትና የዓለም መጨረሻ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ እንደሄደ እንደዚሁ በአካል ተመልሶ በምድር እንደሚመጣ የሙታን ትንሣኤ እንደሚሆን ያምናሉ። የእርሱም መምጣት የዓለም ታሪክ ፍጻሜ እንደሚሆን በመጨረሻም ፍርድ ኃጢያን ወደ ዘላለም ቅጣት ሲሄዱ በጌታ በኢየሱስ ክርስቶስ አምነው የሞቱቱ ተነስተው በመምጣቱም ጊዜ በሕይወት የሚኖሩ አማኞች ወደ ዘላለም ሕይወት እንደሚሄዱ ይህም ለአማኞች የተባረከና በንቃት ሊጠብቁት የተገባ ተስፋ እንደሆነ ያምናሉ። ይኸው ነው። ጥቅሱን አንብቦ እሺ። ማቴዎስ ወንጌል ምዕራፍ 24 ከ36 እስከ 42፣ ዮሐንስ 14 ከ1 እስከ 3፣ ሐዋርያት ሥራ ምዕራፍ 1 ቁጥር 11፣ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2፣ ራእይ 19 ከ1 እስከ 16፣ ራእይ ምዕራፍ 20 ከ11 እስከ 15፣ ራእይ ምዕራፍ 22 ከ12 እስከ 15። እሺ፣ እግዚአብሔር ይባርክ ወንጌላዊ ናቲ። አሁን እንትን እዚህ ጋር ከተነበበ በኋላ የምንነግራችሁ ነገር የወንጌላውያን አብያተ ክርስቲያናት ብለን ያነበብነው እንዲገባችሁ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትና የኢትዮጵያ አብያተ ክርስቲያናት ወንጌል አማኞች ካውንስል በአንድነት መርጅ አድርገው በአንድነት ነው የሚሰሩት። ኦፊሴላዊ የሆነ እንትን እኛ ያንን ኮንፈርሜሽን አግኝተናል። ይሄ ዶክመንት ያለው የኢትዮጵያ
ወንጌል አማኞች ካውንስል ዌብሳይት ላይ ነው ያለው። ሶ ናቲዬ ሲያነብ ለእናንተ እንዲገባችሁ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ወይ የኢትዮጵያ ወንጌል አማኞች የሚለው ካውንስል የሚለው አንድ አይነት እንትን ነው ትርጉም ነው ያለው። ዶክትሪናሉ አስተምሮቱ ሁሉም ነገር አንድ ነው። እሱ ለእናንተ በሚመች መንገድ ነው ያነበበው። ሌላው ነገር ግን ቃል ቨርባተም ነው፣ ቃል በቃል ነው ያነበብ ነው። እሱን እንትን እንድንለው አሁን ኮሜንቱንም ከፍተዋለሁ፣ ወገኖችንም አስገባለሁ። ኤፊ የምትለው ካለ እስከዛ ተናገር። እኔም ናትዬ የተባረክ እሱን ማለት እወዳለሁ። እንግዲህ አይ ቲንክ በጣም ጥሩ ይመስለኛል። ምክንያቱም የወንጌል አማኞች እንኳን አብዛኛዎቹ ያውቃሉ ኦፍኮርስ፣ ነገር ግን የወንጌል አማኞች ያልሆኑ በሌላ ቤተ እምነት ሰዎችም አንዳንድ ጥያቄዎችንም ሰሞኑ እያነሱ ስለነበረ ለእነሱም መልስ ይሆናል እና በጣም ጥሩ ነው፣ ጥሩ ሰዓት ነው ብዬ አምናለሁ።